ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ለየት ባለ ሀሳብ ብቅ ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ርዕስ የልብ ጥሩነት ከመተላለፍ እንደሚጀምር ታውቃላችሁ። ይህን አማርኛ ወይም ደግሞ ይህንን ርዕስ እንዴት ነው ማብራራላችሁ? ከእስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ማብራሪያውን ታገኛላችሁ ማለት ነው። ስለዚህ ዛሬ የምናየው ርዕስ ምንድን ነው ማለት ነው? መልካምነት የልብ ጥሩነት ከመተላለፍ ይጀምራል የሚል ርዕስ ነው ማለት ነው። አጠር አድርጌ ነው የማቀርብላችሁ። እንግዲህ ይህ ርዕስ የመረጥኩበት ምክንያት አንዳችን ለአንዳችን መልካም ነገሮችን ምን ያክል እየተሳሰብን ነው እና ከሰው የምናደርገው ለመቀበል ነው ወይስ ደግሞ ሌሎችንም ለማስተማር ነው? ምንድን ነው ጥቅሙ? ምንድን ነው የሚጠቅመን የሚለውን ለማየት ስለፈለኩኝ ነው ማለት ነው። እና በእርግጠኝነት እናንተም እንደምታማሩበት እርግጠኛ ነኝ። ምክንያቱም ይሄ እጅግ በጣም አስተማሪ የሆነ ርዕስ ስለሆነ ይዤላችሁ የመጣሁት ማለት ነው። ይህ ርዕስ እንግዲህ እኛ ሰዎች የማስተላለፊያዎች ነን እና እኔ በማደርገው ነገር ሰው እኔ የማደርገውን ነገር ነው አይቶ ሌላውም ሰው ማድረግ የሚችለው እና ለሌሎች ስናደርግ እየጠበቅን ነው ወይ መልስ የምናደርገው? እና ለምሳሌ ይህ የልብ ጥሩነት ከመተላለፍ ይጀምራል ስንል እኔ የማደርገው መልካም ነገር ከሆነ የኔም መልካም ነገር ሰው አይቶ በዛ ነገ ደግሞ እኔም እንደሷ ልቀጥል ብሎ ይጀምራል ማለት ነው። እኔ የምሰራውን ነገር አይቶ ምንድን ነው እየኮረጅን ያለ ነው? መልካም ነገር ነው እየኮረጅን ያለ ነው ወይስ ምንድን ነው? ይህንንም ከጥያቄ ውስጥ ልናስገባ ይገባል ማለት ነው። እንግዲህ በዚህ ሀሳብ ላይ ይዤላችሁ የቀረብኩት ቀላል የሆኑ ምሳሌዎች ናቸው ማለት ነው። የመጀመሪያ ለምሳሌ አንድ ሰው የመኪና ሹፌር ነው። እንደ አጋጣሚ ትራፊክ ቀጣው፣ በጣም ተናዷል፣ ተበሳጭቷል ምናምን በቃ በጣም እንትን ብሏል እና ሌላኛው ያልተበሳጨው ሰውዬ ያንን የተናደደውን የተበሳጨውን ሰውዬ መንገድ ለቀቀለት። ምክንያቱም በዛ ሰዓት እሱ ስሜታዊ ነው ምናምን አይደለ። ስለዚህ ያ ሰውዬ የተናደደው ሰውዬ እንግዲህ መንገድ ሲለቅለት ለሌላ ቀኑ ያኛው ሰውዬ ደግሞ ይሄ ሰውዬ እኮ እኔ በተናደድኩበት ሰዓት መንገድ ለቆልኝ ነበረ የሚለውን አይቶ ያ ሰው ምን ሆኖ ማለት ነው? ምሳሌ ሆኖ ማለት ነው። ስለዚህ ይሄ ሰውዬ መንገዱን የለቀቀለት ሰውዬ የልብ ጥሩነቱን ምን አረገ ማለት ነው? አስተላለፈ ማለት ነው። ያኛውም ሰውዬ ልክ ለሌላኛው ሲያስተላልፍ ምን ይሆናል ማለት ነው? እያስተላለፈ ይሄዳል ማለት ነው። ሌላኛው እንደ ምሳሌ አድርጌ ይዤላችሁ እንትን ያልኩትኝ ለምሳሌ የትምህርት ቤት ልጆችን ብናይ ለምሳሌ ምግብ ይዞ ያልመጣ ሰው ሊኖር ይችላል። ወይም ደግሞ የሚፈልገው ምግብ አልያዝ ይሆናል እና ሊጓጓ ይችላል ምናምን። ግን ያቺ ልጅ ይህንን ምግብ አላበላውም ብላ ብትጨቁ ነው ሌሎቹ ልጆች ምንድን ነው የሚማሩት? ያንን ጭቆናን ነው። ግን ያቺ ልጅ ለሌሎች ወይም ደግሞ ያ ለሚያስፈልገው ለሌሎች ልጆች አብራ መብላት አብሮ መጠጣት ካሳየች አንድ ሰው ኑን ብላ ኑን ጠጣ የሚል የኛ ባህሪያችን ነው ሲጀመር የኢትዮጵያውያን። ግን አሁን በአሁኑ ሰዓት እየሆነ ያለው ምንድን ነው? እኔ ሳደርግ ከሌላ ሰው እየጠበቅን ነው። ግን ከኛ የሚጠበቀው ማስተላለፊያ መሆናችንን አውቀናል ወይ? ከኛ የሚጠበቀውን ነገር እያደረግን ነው ወይ? ይህንን በደንብ አድርገን ልንረዳ ይገባል ማለት ነው። እና የልብ ጥሩነት ከመተላለፍ ነው የሚጀምረው፣ ከውስጣችን የመነጨ ሲሆን ነው እና ለታይታ ለመታየት ለዝና ለምናምን ሳይሆን እኛ በምናደርገው መልካም ነገር ሌሎችን መልካም ነገሮች እንዲያደርጉ እየዘራን ነው። እና ምንድን ነው እየዘራን ያለ ነው? የልባችን መልካምነት ምን ያክል ነው? የምራችን ነው እየሰራን? የምር ነው ከልባችን እያደረግነው ወይስ ለይሉኝታ ለሙገሳ ነው? የልባችን ጥሩነት ምን ያክል ነው? የምር ጥሩ ነን ብለን እናስባለን? እና እኔ አሁን መልካም ነገር ሳደርግ ለሌላው ሰው ይህንን እኔ የማደርገውን ነገር ሌላው ሰው እንዲያደርገው ይህንን አስባችሁ ታውቃላችሁ? በነገራችን ላይ እኔ ራሱ ገርሞኛል እና በቅርብ ጊዜ ነው ይህንን ያየሁትኝ። እና ምንድን ነው ልላችሁ የፈለግኩት ነገር የኛ ጥሩነት ለሌሎች በጣም አስፈላጊ ነው። እኔ መልካም ሳደርግ መጥፎ የነበረ ወይም ደግሞ ምናልባትም ፈልጎት እኮ ላይሆን ይችላል
ከአስተዳደግ ከማህበረሰብ ከደረሰበት ነገር አንጻር መልካም ያልሆነ ሰው ይኖራል። ስለዚህ እኔ የኔ መልካምነት አይቶ እኔው ምሳሌ የሚያደርጋቸው ሰዎች አሉ። በእኔ ህይወት ላይ ምን ያክል ቀናነት የሰው ልጅ ቅን እንደሆነ የተማርኩባቸው በጣም ብዙ ሰዎች አሉና አንድ ጓደኛ ያለች ደግሞ በጣም ነው የምትገርመኝ። ምንም ነገር ሲደረግባት በስራ ቦታም ሆነ በምንም ቦታ ላይ ለበጎ ነው የምትለው። እግዚአብሔር ያውቃል ነው የምትለውና እኔ ከሷ ብዙ የወሰድኩት ነገር አለ። መልካም ነገርም ሲሆንብሽ ክፉ ነገርም ሲሆንብሽ እግዚአብሔር ያውቃል ነው የምትለውና እንዳለችውም ደግሞ ምንም ነገር እንትን አይልምና ከሷ ብዙ ሰዎች ብዙ ነገር ተምረዋል ብዬ አስባለሁ። እኔ በህይወቴ ብዙ ነገር ተምሬያለሁ። ሁሉንም ነገር እኔ ከኔ የሚጠበቀውን ማድረግ ከኔ የሚማር ይማራል፣ መማር የሚፈልግ ይማርበታል፣ የማይማርበት ደግሞ የፈለገውን ማድረግ ይችላል። ግን ከኛ ምንድን ነው እያደረግን ያለ ነው? የኛ መልካምነት የሚተላለፍ እንደሆነ እናውቃለን ወይ? መጥፎ ነገር በሰራን ቁጥር መጥፎ ነገር እያስተላለፍን ነው። ለምሳሌ እንደዚህ ይሄ አላግባብ ማውራት አልፈልግም፣ ግን እንደዚህ ፖለቲካ፣ ስለ ቤተክርስቲያን ጸብ፣ ጠል ምናምን እንደዚህ አይነት ነገሮች ሲተላለፉ እኛ ለምሳሌ ኢትዮጵያ እንደዚህ ጦርነት ነው ምናምን ብለን እያልን ባስተላለፍን ቁጥር ጦርነቱ በደንብ ይርዘም እና በቃ እንወደዋለን ይሁንልን እንደማለት ነው። ስለዚህ ምንድነው እያስተላለፍን ያለ ነው? ለጓደኞቻችንስ ምንድነው እየተመኘንላቸው ያለ ነው? እኛም እናሳየው ምንድነው? በየሰው ሀገር በስደት ያለና ሰዎች አንድ ቤት ሁለት ሀበሾች ብዙ ጊዜ ይጋጫሉ ምናምን፣ ግን እኔ የማሳያት መልካም ነገር እሷም ለሌሎች መልካም ነገር እንድታደርግ ይጸጽታታል። እንዴ ያችኩ ጓደኛዬ ለኔ ይሄን ነበር ስታደርግልኝ የነበረው እንዴት እንደዛ አደርጋለሁ ብላ እርስ በራሳችን መልካም ነገሮችን የምናስተላልፍበት መንገድ ስለሆነ መልካም ነገር የልብ ጥሩነት የልብ መልካምነት የሚተላለፍ ነገር ስለሆነ እንደምን ማለት በቃ በተቻለ መጠን በማንኛውም ቦታ ላይ ለምሳሌ አሁን አዳዲስ እንደዚህ ዩቲዩብ ምናምን የምንሰራ ሰዎች ምናምን አለን አይደለ? ስለዚህ ከኛ የሚጠበቀውን ማድረግ አለብን። ሌሎች ደግሞ ማድረግ ያለባቸውን ያደርጋሉ። መልካም ልብ ያላቸው ያንን ሊያደርጉልን ይችላሉ። እንግዲህ ሰው እንዳልኩት የኛ የልብ ጥሩነታችንን አውጥተን መግለጽ አለብን። እኛ ስናደርግ ፈጣሪ ያደርግልናል፣ እኛ ስንሰጥ ፈጣሪ ይሰጠናል። ግን እኛ ሰተናል ወይ? የልብ ጥሩነታችን የምር ነው ወይ? የምር ጥሩ ነን ወይ? ምክንያቱም ምናልባት ሰው ልንዋሽ እንችላለን፣ ዙሪያችንን እና ማህበረሰብ ልንዋሽ፣ ህሊናችንን ማዋሸት አንችልም። እና በተቻለ መጠን በማንኛውም ቦታ ላይ በስራ ቦታችን ላይ ሊሆን ይችላል፣ በምንም ነገር ላይ የልብ ጥሩነታችንን በደንብ አድርገን ልንጠቀምበት ይገባል። የሚተላለፍ ስለሆነ ለትውልድ ለቤተሰብ አሁን እየሰራ ነው ያለነው ነገር ለምሳሌ እኔ የምሰራው የማቀርበው ስክሪፕት ቁጭ ብሎ ነው ያለው አይደለ? ስለዚህ ኢንተርኔት ላይ የተቀመጠ ነገር ደግሞ ሰው ያገኘዋል። በዛ ሰዓት የማይቆጨንን ነገር ይሄንን ልጄ ቢያየው የልጅ ልጄ ቢያየው የምርም ያኮራኛል እንጂ አያሳፍረኝም የምንለውን ነገር እንስራ ማለት እወዳለሁኝ። እና የልብ ጥሩነታችንን እንጠብቀው። እኛ ጥሩነት ነገር ስንዘራ ሀገራችን ላይ ጥሩ ነገር እየዘራ ነው፣ ማህበረሰባችን ላይ ጥሩ ነገር እየዘራ ነው፣ ራሳችን ላይ ጥሩ ነገር እየዘራ ነው። ምክንያቱም ጥሩ ነገር ስናስብ ጥሩ ነገር ሲሰማን እኛ ጥሩ እንሆናለን። ስለዚህ ይህንን እንጠቀምበት ማለት እወዳለሁኝ። ዛሬ እንዳጋጣሚ ይህን ሀሳብ ሲመጣልኝ ለምን ሼር አላደርግም ብዬ ነው የገባሁትኝና እንግዲህ ሁላችሁም ለዚህ ቻናል አዲስ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ማለት ነው። ቅንነት ለራስ ነው። ላይክ እንዲሁም ደግሞ ኮሜንት ጻፉ። ስላገኛችሁ እጅግ በጣም ደስ ብሎኛል። መልካም ጊዜ ይሆናልላችሁ ብያለሁ። ከወደዳችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይህን ቻናል ማለት ነው መልካም ጊዜ፣ መልካም የስኬት ጊዜ። መልካምነት ለራስ ነው። የልብ ጥሩነት ከኛ መውጣት ያለበት ነገር ስለሆነ በተቻለ መጠን የልብ ጥሩነታችን እናስተላልፍ። ጥሩ ከሆንን ጥሩነታችንን እናሳይ፣ ሌሎች ጥሩ እንዲሆኑ ማለት ነው። እኔ እግዚአብሔር ያውቅልኛል ብለን ብንይዝ ሌሎች ግን ይህንን አያውቁምና እንዲያውቁ እናድርግ። መልካምነታችንን እናሳይ፣ እንግለጽላቸው፣ ለጓደኞቻችን ለቤተሰቦቻችን እንግለጽላቸው እና ይህን እናድርግላለሁ። መልካም ጊዜ። አሁንም በድጋሜ ይህን ቻናል ቤተሰብ ካልሆናችሁ ቤተሰብ ሆኖ አዳዲሶች ሆናችሁ ማለት ነው መልካም ጊዜ